የምታደምጡት ታዲያስ አዲስ ነው። የቲቪ ፕሮግራም አዘጋጅ ነች። ኢትዮጵያ ያለች የሬዲዮ ፕሮግራም ትሰራ ነበር። አሁን ኑሯ በአሜሪካ ሆኖ በዛ ጆለሪ ቤት ከፈተችና ዛሬ ለምን አላወራትም ብዬ ደውል አድርጌላታለሁ። በእንጫወት ፕሮግራም ነው የምናውቃት ኢቢኤስ ላይ። ትግስት አስፋው መስመር ላይ ያለች። ቲጂ እንዴት አመሸሽ? እኛ ጋር እንኳን ያው ምሽት ነው፣ እናንተ ጋር ጠዋት ነው። እኛ ጋር ጠዋት ነው ገና። እንዴት አደርሽ ነው የሚባል። እንዴት ነው? ሰላም ነው? እንደምን አደርሽ? አለን ሴትሻ። አንተ እንዴት ነህ? የድሮ የቲቪ ፕሮግራም አዘጋጅ ጓደኛዬ አሁን ኢንቨስተር ተለያየን በቃ። የለም እኮ አራዋኪታው የእናንተ የለም እንዴ? እያየሁ ነበርና በጣም ደስ ብሎኛል። ጆለሪ ቤት ከፈትሽ መሀል ሜሪላንድ ላይ? ሜሪላንድ ዳውንታውን ሞል ውስጥ ነው። በቲጂ ጆለሪ ተከፍቷል ዛሬ። በስምሽ ነው ያደረግሽው ቲጂ ጆለሪ? አዎ በቲጂ እንግዲህ ሰው የሚያውቀኝ ቲጂ በሚለው ነው። ረጅም ጊዜ በጆለሪ ቤት ሰራ ነው የቆየሁትና የዚህም ሀገር ሰዎች አበሻውም በቲጂ ነው የሚያውቀኝ። እዛ ነው ቲጂ ጆለሪ የተባለው። እንደው እዚህ ያለሽ እርግጠኛ ነኝ ጆለሪ ቤት ይኖረኛል ብለሽ አስበሽ የምታውቂ አይመስለኝም። ኢትዮጵያ እያለሽ እውነት ውሸት? አስቤ ሁሉ አላውቅም። ባንጀት በጠግሽ ምንም እንደኔ ነው እንጂ ኢትዮጵያ ምንም አይቼም አላውቅም። እኔ ዝም ብዬ ሳስብ እንደውም እዚህ እያለሽ በቃ በፒያሳ በኩል ስታልፊ እንዲገልመጥ እያልሽ ወርቅ ቤት እያየሽ እንዲህ ነው እንዴት ነው እነዚህ ሰዎች እዚህ መስታወት ላይ የሚያስቀምጡት እያልኩ ነበር ማልፋት። አዎ አሁን ደግሞ አሜሪካ ላይ እንዴት ልትከፍች ይቻልሽ አልገባኝም። ምክንያቱም ስትሰሪ ነበረ በሂደት የራሴ ቢሆን ቢዝነሱን የማወቁ ነገር ስላለ ነው ወይንስ ሌላ አልገባኝም። ሴፊ የዚህ አሜሪካ እንግዲህ ስትኖር ሙያችን በምንወደው ሙያ ብንሰራ ለኑሮ የሚሆን ራሳችን እናስተዳድርበት የሆነ ስራ እንሰራለን ሁላችን። እኔ እዚህ ሀገር ከመጣሁ 7 ዓመት ይሆናል እና በ7 ዓመት ሙሉ ነው የሰራሁት። አንድ ጆለሪ ቤት ተቀጥሬ ነው የሰራሁት። እሺ። እና እዛ ሲሆን ያየሁት የተማርኩት ነገር ስለ ጆለሪ በጣም የተሻለ ግንዛቤ እንዳገኝ ረድቶኛል። የምሰራበት የነበረው ጆለሪ ዳይመንድ፣ ወርቅ እና አንድ ሰዓቶች ነው የሚሸጥ ነው። እና እዛ ውስጥ ደግሞ ኃላፊነትን ቦታውንም ፈጽኝና የተሻለ እንዳቀርብ እድሉን አገኘሁ ማለት ነው። ከየት ነው የሚመጡት ጆለሪዎች፣ እንዴት ነው የሚሰሩት፣ ስንት ለከስንት ነው የሚሸጡት፣ እንደዚህ አይነት የመሳሰሉት ነገሮች። ስለዚህ እያደረ ደግሞ ያው እንግዲህ ጥሩ የሴልስ ፐርሰን ብዬ ነው የማምነው። ለሰዎች ስሰራ አስደስቻለሁ እና ለምን ራሴን ደግሞ አልጠቅምም በሚል ነው የራሴን ከፍቶ ቻልኩት። አሁን የገበያውን ታርጌት ያደረግሽ ወይም ደግሞ የአበሻ ኮሚኒቲ ነው ወይንስ ሞሉ? ምክንያቱም እዛው የአሜሪካን ሞል ስለሆነ ሁሉም ታርጌት ያደረገ ነው። አልገባኝም። አልመኛው እውነቱን ለመናገር እዚህ አካባቢ አበሻ በጣም ነው የሚኖረው። አንተ ምትመጣ ሁሌ የምታየው ነው። በጣም ብዙ ኢትዮጵያኖች ናቸው እዚህ አካባቢ የምንኖረው እና እነሱን ኦፍኮርስ በጣም የምጠብቀው ነገር ከአበሻ ጋር የሚኖረኝ የስራ ግንኙነት ሰፊ ነው የሚሆነው። ለምን እዚህ አካባቢ የለም የኢትዮጵያ ወርቅ አመጣለሁ። በኢትዮጵያ ዲዛይን የተሰሩ የተለያዩ ወርቆች ስለሚኖሩኝ ይሄ ጥሩ አጋጣሚው ነው። ግን የዚህንም ሀገር ማርኬት መያዝ ስላለብኝ አሁን ዳይመንድ፣ ሰዓቶች እዚህ ሀገር የሚፈለጉትን ነው ሞር የሚይዘው እና ሁሉንም ታርጌት ያደረገ ነው። ግን እኔም አበሻ እንደመሆኔና ከአበሻው ጋር ጥሩ ግንኙነት ስላለኝ ጥሩ አጋጣሚ ይሆንልኛል ብዬ አስባለሁ። እንደው ቤትሽ ውስጥ ያለ ውዱ ዳይመንድ እስከ ስንት ብር ይገመታል? እስከ ስንት ሺህ ዶላር? አለኝ እንግዲህ አሁን በማክሲመም ያለኝ $10,000 ነው አሁን ያለኝ። ትንሽ ወደፊት ትንሹስ ስንመጣ የተሻለ ዋጋ ያላቸው ነገሮች እንይዛለን። $10,000 የመጨረሻው ነው። ትንሹ መነሻውስ ሰዎች እንዲያውቁ የ5ኛ ዓመቴን ሳከብር ለጋብቻ እመጣለሁ። ስፖንሰር አድርገሽ እንዴ? የሚገባ አጠቃላይ አሁን እንደው ኢንቨስትመንቱ ላይ ስታይ በገንዘብ ደረጃ ቲጂ ጆለሪ ምን ያህል ኢንቨስት ተደርጎበታል ሊባል ይችላል? ወይኔ ሰይፍሻ አረታው እዚህ ሀገር ሁሉም በካሽ አይደለም የምንጠቀመው። ካሽ ያለንን በሙሉ አውጥተን አይደለም። ኦፍኮርስ ያሉንን ካሾች መጠቀም ነበረብን። ግን ሌሎች እንደዚህ እንትኖች ትጠቀማለህ፣ ሎኖችን የምንጠቀምበት፣ ብድሮችን የምንጠቀምበት ነገር አለና አጠቃላይ እንግዲህ እስካሁን 250,000 አካባቢ ጨርሷል። በኢትዮጵያ ብር አይደለም ዶላር ነው የምናወራው። አይ እናንተ እኮ እዛ ስለምትኖሩ ብር ስለምትሉ እንዳትመታ ግን ወደ ኢትዮጵያ እንዳታጓጓዙ። አልመታውም፣ ራሴን ነው የሚያመኝ እኮ በመታው ይከብዳል። እኔ ራሴ ያመኛል። ዛሬ ነው ስራ የጀመረው። ለስንት ሰዎች የስራ እድል ፈጠርሽ አንቺን ጨምሮ? ሶፊ እኔ ሰርቼ ልብላ። መጀመሪያ እኔ ሰርቼ ልብላ ይሻላል። ጎበዝ የሴልስ ፐርሰን ነኝ። ሽያጭ ሰራተኛ ነኝ። በጣም ጥሩ ነኝ። እኔ ራሴን ማመስገን የምችልበት ደረጃ ጎበዝ ነኝ ብዬ አስባለሁ። ስለዚህ መጀመሪያ ራሴ እሰራለሁ። ቤተሰቦች አሉ፣ ባለቤት ያለ ከአጠገቤ በኢንቨስትመንቱም በጉልበትም እየረዳኛል። ዳኒ ያለ
የባለቤቴ ሜላት አለች። እኛ ራሳችንን የምንሰራው መጀመሪያ ከዛ ትንሽ ቆይተን አቅማችን ከፍቶ ወደ መቅጠር እንሄዳለን። ሌላም ብራንች መክፈት ነው። እኔ አሁን ማስበው እዚህ ከተካከለልኝ በኋላ አገር ቤት ደግሞ መክፈት ፈልጋለሁ። እዚህ ጁለርን ወደ ኢትዮጵያ ደግሞ አንድ ስቶር መክፈት ፈልጋለሁ። እንግዲህ ጋዜጠኛ ምነሽ፣ የመዝናኛ ዝግጅት አዘጋጅ ምነሽ፣ አሁን ደግሞ የጆለሪ ባለቤት ነሽ። ሰፋ እያልሽ ነው ቲጂ። በእውነት ዛሬ ልክ ወሬውን ሳይ ፎቶዎቹን ሳይ በጣም ነው ደስ ያለኝና እንኳን ለዚህ አበቃሽ ለማለት ፈልጋለሁ። አዲስ አዎ አሁንም እግዚአብሔር ይርዳን። እኛንም እንዲሁ ከፍቶ በአንቺ አማካኝነት ቃለ መጠየቅ ለመደረግ ያብቃን። እኛንም አንተ ማውረድ ያልፈለኩት አንተ መልካም ቀን ብያ